it was 3 million ኢትዮጵያ ብር። ሰላም ዩቲዩብ፣ በዛሬው ቪዲዮአችን በከተማችን እምብርት መሃል ፒያሳ ላይ የሚገኘውን የጥበብ ስራዎች የያዘ አስደናቂ ቦታ እንመለከታለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይህ የምታዩት የጥበብ ስፍራ ዋት ሻዶስ በሚባል የጥበብ ግሩፕ የተዘጋጀ አውደ ርዕይ ሲሆን በውስጡም የተለያዩ የእጅ ስራዎች፣ ቅርጻ ቅርጾች፣ ስዕሎችና አስደናቂ ጥበባዊ ስራዎችን የተዘጋጁበት ስፍራ ነው። I've seen before. It's the best place. እና ድምፁ ከተሰማችሁ it's the best። የመጀመሪያው ክፍል እንደምታዩት የተለያየ ቅርጻ ቅርጽ በተለያዩ ድምጾች ታጅበው ባይተዊ ድምፁ ስላልገባ እንጂ በጣም ለየት ያለ ነበር ያለው። በጣም አድቬንቸረስ ስኬሪ የሆነ ነገር። እንደምታዩት ደግሞ ቀሚስ የለበሰች የሆነች የምታበራ ሴት አለች። ጭንቅላት የላትም አክቹዋሊ። የመጀመሪያው ክፍል ይሄ ነው ማለት ነው። ይህ ደግሞ በቀጣይ የምታዩት ስዕሎች በእጅ የተሰሩ ማለት ነው። የተሳሉ ናቸው። በጣም የሚያምሩ ናቸው። የሆነ የሻካራነት ባህሪ ያላቸው ስዕሎች ናቸው። እነዚህ ስዕሎች ከምትጠብቁት በላይ ያስደነግጣችኋል። ዋጋቸው ላይክ $3,000 እስከ $2,000 ድረስ ነው የሚሸጡት እያንዳንዶቹ ስዕሎች ማለት ነው። አሁን ደግሞ በቀጣይ የምታዩት ክፍል የተለያዩ ፎቶግራፈሮች ያነሷቸው ፎቶዎች ናቸው ማለት ነው። እያንዳንዱ የራሳቸው ቀለም፣ የራሳቸው ማንነት፣ የራሳቸው ግሬስ ያላቸው ፎቶዎች ናቸው። እያንዳንዱ ደግሞ ፎቶዎች ለሽያጭ የቀረቡ ናቸው። በዚህ አጋጣሚ ዋጋቸው ያው ዲፔንድ ያደርጋል እንደ እቃው ማንነት። ያው በትንሹ እስከ 3,000 አንዳንዴም ደግሞ በኢትዮጵያ ብር አሊያም ደግሞ በዶላር ይሸጣል ማለት ነው። አሁን ደግሞ የምንሄድበት ፕሌስ ኢትስ ዘ ቤስት ፕሌስ ነው እስካሁን ካየሁት እና ላይክ ኢትስ ዳይንግ ብሮ ከምር ኢትስ ቶፕ ጂ የሆነ ፕሌስ ነው። ዋው ሉክ የሆነ ቦታው ምናምን ሲያዝ የምንድን የሚባለው ይሄ የመርከብ የሆነ ቫይብ ነው የሚሰጠው እና በጣም ነው የሚያምረው። በኢየሱስ ባይተው እየመጣችሁ አሊያንስ ፍራንሲስ የፒያሳ ሶማሌ ተራ ዝቅ ብላችሁ ማለት ነው ለቤስት ፕሌስ እኔ እመክራችኋለሁ። በቃ የኔ ሰብስክራይበሮች ፕሊዝ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ እና በደንብ ይዩት። ይህ ክፍል በመርከብ አሰራር ወይም ደግሞ የመርከብን ቅርጽ ለማምጣት አድርገው የሰሩት ክፍል ሲሆን በውስጡ የተለያዩ ስዕሎች እና አነስ ያለች ጀልባ ደግሞ እንደምትመለከቱታለች እና ተለቅ ያለ ቦርድ እንደምትመለከቱት አንዳንድ ሙቪዎች የምታዩበት ግን ለየት ያለ የአርት ማንነት ያለበት ክፍል ነው። እንመልከተው ማለት ነው።
next one is best, I think so. It looks gorgeous and black, fluffy, beautiful. So ይሄኛው ፕሌስ ደግሞ እንደምታዩት ባይተው ይሄኛው የተዘጋጀው ዋት ሻዶ በሚል ኦነር ግሩፕ ሲሆን the best place ነው እና ሪኮመንድ አድርጋችኋል። እና ደግሞ የሆነ ነገር ነው ላሳያችሁ። come on, let me show you the place. next place ደግሞ የሚሆነው ለሚሾ ሶ እዚህ ጋር እንደምታዩት የሚመስሉ ላይክ የድሮ ፎቶዎች ሆነ እዚህ ጋር አጃንትላል actually the art is so beautiful ሲኒ ምናምን ነገር look at the scene yeah so beautiful. Whoa, look at the art. That is me. That is me. Yeah. By the way, art sale, it was 3 million Ethiopia. ይገባል ወይስ አይገባም? actually የሆነ እንትን ላይ like ቦርድ ላይ እና እንትን የተሳለ በቻርኩ ሶ እነዚህን ደግሞ የምትመለከቷቸው ፎቶዎች የተለያየ የአዲስ አበባን ገጽታዎች የሚያሳዩ ፎቶዎች ሲሆን እንደምትመለከቷቸው የተለያዩ የአዲስ አበባ ገጽታዎችን የተለያየ ክልል ከተማ ያሉ ፎቶዎችን ያሰባሰበ ነው ማለት ነው። ይሄኛው ደግሞ የሆነ አርት አለው መሰለኝ ውስጥ ያ ለሚሾይ at the place you see like የሆነ ልክ እንደ ከተማ ነው የሚመስለውና so beautiful ከዛ ደግሞ እዚህ ጋር ደግሞ ሌላ አለ so ይሄኛው ያው the same እና ደግሞ ሌላ ደግሞ we see here የተለያዩ ሞኒተሮች ኔትፍሊክስ ግን በጣም ነው የሚያምረው ኮንፊ ነው ዋው ብቻ ዋው I can say one thing is wow wow ፎቶዎቹ ማነው ስዕሎቹ they're not looking like paint የተደረጉ አይመስሉም actually
ፔንት ተደርጎ ግን ኢትስ ሪሊ ፔንትድ ፕላስ ደግሞ 33 ነው የዩኤስኤ ዶላር ነው የሚሸጡት አብዛኞቹ 3300 ማለት ሶሪ ዳስ ማባድ 3300 የዩኤስኤ ዶላር አሴ ዶላር so beautiful እና ሻራቱ ሻዶውስ በጣም ነበር ሻራቱ ሻዶውስ ኢንዳሊያ የምትመለከቱት ክፍል ደግሞ በቀጣይ ያሸበረቀ ያማረ ፎቶ ዲዛይን የተለያዩ የፎቶ ዲዛይን ያለባቸው ፎቶ መነሻ ፕሌስ ነው ማለት ነው። ያው እንደ አጋጣሚ ሆኖ ደግሞ ይህ ፕሌስ ይፈቀዳል ፎቶ ለመነሳት እና አንዳንድ ፎቶዎችን ተነስተናል። ቆንጆ ፎቶዎች ወጥተውናል። እናንተም እየመጣችሁ እንድትነሱ እንድታዩ ጋብዛችኋለሁ። ቦታው አሊያንስ ፍራንሲስ ፒያሳ ከሶማሌ ተራ ዝቅ ብሎ ማለት ነው። እየመጣችሁ ጎብኙት። ሻዶውስ ኦን ዘ ስፓት በጣም ነው የሚያምሩ። እንደዚህ አይነት አርት ጋለሪ አይ ኤቨር ሲን ቢፎር አይቻላልም። እየመጣችሁ ጎብኙት። ካሜን ኤንድ ሰብስክራይብ አቶጁ ሰብስክራይብ ቴንክ ዩ። ቀጣዩ ደግሞ የሚሆነው ኢትስ ላይክ አ ካር ግን በጣም ነው የሚያምረው። ለቢዩቲፉል ኢንተሪየር ና ሌት ሚ ሾው ዩ በጣም ነው ባይተው የሚሞቅ ዋው ቦምቦ ክላት ቦምቦም እና ዩጎና አፕት ነው አክቹሊ ቤስት ፕሌስ ነው እና ሪኮመንድ አደርጋችኋለሁ። ሰብስክራይብ አድርጉ እና ሌላ ቀን ደግሞ በተለየ ቪዲዮ እንጠብቃችኋል። እና ደግሞ የት እንሄድላችሁ አይደል? አይዲያ ስጡን። ይቻላል አይዲያ መስጠት። ኮመንት ዳውን ቢሎ የፈለጋችሁትን ጻፉ። ቴንክ ዩ ባይ ዘ ዌይ ቅድም የነበርንበት መኪና ቪዲዮ ውስጥ ፎቶ ምናምን የተነሳ ነው። ዲስ መኪና ናት እና ቆንጆ ናት። አይሱዙ ናት እና የዛሬው ቪዲዮ ሉክስ እንደዚህ እና ደግሞ በሌላ ቪዲዮ እንገናኛለን። ቴንክ ዩ ፎር ኤቭሪቲንግ ጆ ዋን ላቭ